ኢትዮጵያ በኃይልና በወረራ ማሳካት የምትፈልገው አንዳች ነገር የለም። የኢፌዴሪ የጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር ዶክተር አብይ አህመድ በ116ኛው የሰራዊት ቀን ላይ ንግግር ያደረጉት የኢፌዴሪ የጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በኃይልና በወረራ ማሳካት የምትፈልገው አንዳች ነገር የለም ብለዋል። ከቅርብ ጊዜ ጀምሮ ኢትዮጵያ ውይይት ያስፈልጋታል ስትል ወረራ ሊካሄድ ይችላል የሚል ስጋት ይደመጣል ያሉት ጠቅላይ ሚኒስትሩ ለመላ ኢትዮጵያውያንና ለሀገር መከላከያ ሰራዊት ማረጋጋጥ የሚፈልገው ኢትዮጵያ በኃይልና በወረራ ማሳካት የምትፈልገው አንዳች ነገር የለም ብለዋል። ለጋራ ጥቅም፣ ለጋራ እድገት፣ ለጋራ ብልጽግና ሁሉም አሸናፊ በሚሆንበት መንገድ የጋራ ጥቅማችንን ለማስከበር እንሰራለን ሲሉ ጠቅላይ ሚኒስትሩ ገልጸዋል። በወንድሞቻችን ላይ ቃታ የማንስም መሆኑን ላረጋግጥላችሁ እወዳለሁ ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ በንግግራቸው። በ116ኛው የሰራዊት ቀን በተፈተነ ጊዜ ሁሉ የሚጸና የድል ሰራዊት በሚል መሪ ቃል በተለያዩ ዝግጅቶች ሲከበር ቆይቷል። በዛሬ ዕለት ደግሞ በሀገር አቀፍ ደረጃ በአዲስ አበባ መስቀል አደባባይ እየተከበረ ይገኛል። የቱርክ ፕሬዝዳንት ረሲፕ ጠይብ ኤርዶዋን ፍልስጤማውያን ቡድን ሐማስን ነፃ አውጪ ሲሉ ጠሩ። ኤርዶዋን ዛሬ በሀገራቸው የህዝብ ተወካዮች ምክር ቤት ባደረጉት ንግግር ሐማስ ነፍጥ ያነሳው የፍልስጤማውያንን ህጋዊ መሬት ለማስመለስ እንጂ ሽብርተኛ ሆኖ አይደለም ብለዋል። ይህን ንግግራቸው እስራኤልን ክፉኛ እንደሚያስቆጣ ይጠበቃል። ሐማስ በአሜሪካ፣ በእስራኤል፣ በአውሮፓ ህብረትና በዩናይትድ ኪንግደም ሽብርተኛ ቡድን ተብሎ ተፈርጀዋል። መስከረም ወር መብቂያ ላይ ሐማስ በእስራኤል ላይ በፈጸሙት ጥቃት ከጋዛ ድንበር አካባቢ የነበሩት በአብዛኞቹ ሲቪል የሆኑት 1400 ሰዎች መገደላቸው ተዘግበዋል። ይህንን ተከትሎ እስራኤል በጋዛ ላይ የፈጸመች ባለው ጥቃት አብዛኞቹ ሴቶችና ህጻናት የሆኑት ከ5500 በላይ ፍልስጤማውያን መገደላቸው የጋዛ የጤና ባለስልጣናት አስታውቋል። ኤርዶዋን ቁጭትና ኃይል በተቀላቀለበት በዚህ ንግግራቸው የእስራኤል ጉብኝታቸውን እንደሰረዙ ገልጸዋል። ከዚህ ቀደም የኔታንያሁን እጅ በበጎ መንፈስ ጨብጣለሁ፣ እሱ ግን የቱርክን መልካምነት ለእኩይ ዓላማ አውሎታል ሲሉ ሀገራቸው ከእስራኤል ጋር የፈጠረችውን ግንኙነት ላልተገባ ተግባር ውሏል በማለት ትችት አቅርበዋል። ኔታንያሁና ኤርዶጋን ባለፈው መስከረም ወር ኒውዮርክ ውስጥ በተባበሩት መንግስታት ድርጅት ስብሰባ ላይ ተገናኝቶ ነበር። በወቅቱ ግንኙነታቸው ተስፋ ተጥሎበት እስራኤል በሰሜናዊ ጋዛ የሚኖሩት በሚሊዮን የሚቆጠሩ ፍልስጤማውያን ቀያቸውን ለቀው እንዲወጡ ማስጠንቀቋን ተከትለው የተባበሩት መንግስታት በጋዛ ደህንነት የተጠበቀ ቦታ የለም የሚል ምላሽ ሰጠ። ቀያቸውን ለቆ መሻሻል አጡ ወይንም መንቀሳቀስ ለማይችሉ ሰዎች ቅድመ ማስጠንቀቂያ መስጠት ምንም ለውጥ አያመጣም ሲሉ የተባበሩት መንግስታት የሰብአዊ ቢሮ የፍልስጤም አስተባባሪ ሊን ሄስቲንግ ተናግረዋል። መሸሻ መንገዶች በቦምብ ሲደበደቡ በሰሜንም ሆነ በደቡብ ጋዛ ያሉት ፍልስጤማውያን በጦርነት ማዕከል ውስጥ በሆኑበት በህይወት ለመቆየት መሰረታዊ ነገሮች ሲታጡ ከጦርነት በኋላ ለመመለስ ዋስትና በሌለበት ሁኔታ በርካቶቹ ፈታኝ ምርጫዎች ብቻ ይቀራቸዋል ብለዋል። የትኛውም የጋዛ ቦታ ደህንነቱ የተጠበቀ አይደለም ሲሉም አክለዋል። ጦርነቱ በዓለም አቀፍ ህግ መመራት እንዳለበት አጽንኦት ሰጥተዋል። ይህ ማለት ሲቪሎች ጥበቃ ሊደረግላቸውና መቆየትም መረጡ ወይንም መሸሽ፣ መፈናቀል ለህይወት መቆያ የሆኑ መሰረታዊ አቅርቦቶች ሊሟላቸው ይገባል ብለዋል። ታጋቾችንም በተመለከተ ሁሉም ታጋቾች በአስቸኳይ እና ያለ ቅድመ ሁኔታ ሊለቀቁ ይገባል ብለዋል።